በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርእስተ ዜና። የሦስቱ ደብር አስተዳዳሪ ቄስ ደጀኔ ግርማና የቤተ ክርስቲያን የቅርብ አገልጋዮች በአንድነት ውይይት አደረጉ። አጠቃላይ ፍራሾች በቅርብ ሰላማዊ ሰልፍ ሊወጡ እንደሆነ የደረሰን ሰበር ዜና አስታውቋል። አቶ ጽጋ የተባሉ ግለሰብ በፈጸሙት ወንጀል ቅጣት አገኙ። የዳዊት ቡድንና የጎልያድ ቡድን ጨዋታ አደረጉ። ከዜናዎቹ ጋር እኔ ገብረ ኢየሱስ እና እህታችን ወለተ ማርያም አብረናችሁ እንቆያለን። የሦስቱ ደብር አስተዳዳሪ ቄስ ደጀኔ ግርማና የቤተ ክርስቲያን የቅርብ አገልጋዮች በአንድነት ውይይት አደረጉ። ዝርዝሩን ወደ እህታችን ወለተ ማርያም ታቀርብልናለች። ቤተ ክርስቲያን የወደፊት ተተኪ ትውልድ ለማፍራት በአብነት ትምህርት ቤት፣ በሰንበት ትምህርት ቤት እንዲሁም በ2018 በነገረ ሃይማኖት በሥርዓተ ቤተ ክርስቲያን ልሳነ ግዕዝ የግዕዝ ቋንቋ እንዲሁም ሌሎች መንፈሳዊ መጻሕፍትን በማዘጋጀት እያስተማረች ትገኛለች። በዋናነት ከተነሱ ርዕሰ ጉዳዮች ቄስ ደጀኔ ግርማ በ2018 ዓ.ም የተጀመረው መንፈሳዊ ትምህርት መቀጠል አለበት። የቤተ ክርስቲያን ልጆች ከአስኳላው ትምህርት ወይም ከዓለማዊ ትምህርት ጎን ለጎን መንፈሳዊ ትምህርታቸውን መማር አለባቸው። ይህም በሁለት በኩል የተሳሉ ሰይፍ ያደርጋቸዋል። ከዚህም በመቀጠል ለዚህ መንፈሳዊ ትምህርት ባለድርሻ አካላት ከዚህ በፊት ላደረጉት አስተዋጽኦ በእግዚአብሔር ስም እያመሰገኑ ቄስ ደጀኔ ግርማ ከዚህ በኋላ ሁሉም ምዕመናን የየድርሻቸውን ኃላፊነት መወጣት አለባቸው ብለዋል። በተለይም የሚማሩ ልጆች ቤተሰብ ልጆቻቸውን ወደ ቤተክርስቲያን በመላክ በመከታተል ብቻቸውን መምጣት የማይችሉትን ቤተክርስቲያን በማድረስ የበኩላቸውን ድርሻ መወጣት አለባቸው። አያይዘው በ2018 ዓ.ም የተጀመረው መንፈሳዊ ትምህርት እንደ ሀገር ከሲኖዶስ እስከ ሀገር ስብከት ድረስ እየተሰጠ የሚገኝ በመሆኑ በ2019 ዓ.ም ምዕመናን ልጆቻቸውን በማስመዝገብ እና ተከታትለው እንዲማሩ በማድረግ ኃላፊነታቸውን መወጣት እንዳለባቸው ቄስ የሦስቱ ደብር አስተዳዳሪ ቄስ ደጀኔ ግርማ መልእክታቸውን አስተላልፈዋል። አጠቃላይ ፍራሾች በቅርቡ ሰላማዊ ሰልፍ ሊወጡ እንደሆነ የደረሰን ሰበር መረጃ አስታወቀ። ዝርዝሩን ገብረ ኢየሱስ። አጠቃላይ ይቅርታ ለቴክኒክ ብልሽት ከአርዕስተ ዜናዎች ውስጥ በቴክኒክ የተነሱ ጽራሞ ድራማ የተሰኘው አጋንንት በሰራው ውጤት መሆኑን ጽራሞ ድራማ በተሰኘው የፌስቡክ ገጽ ላይ አስታወቀ። ይህ ይገታል። አጠቃላይ ፍራሾች በቅርቡ ሰላማዊ ሰልፍ ሊወጡ እንደሆነ የተናገሩት ስለመሆኑ ከፍራሾች ወገን የሆነው ስሙን እንዳይገልጹ የጠየቁት ፍራሽ በጣም መኖሩ አገልግሎታችን በዝቷል፣ ምንም የረፍት ጊዜ እያገኘን አይደለም ሲሉ ምሬታቸውን ገልጸዋል። በስፍራው የተገኙት ሪፖርተራችን ይህን እንድትሉ ያደረጋቸው ምንድን ነው ሲሉ ሲጠይቋቸው እንዲህ በማለት ምላሽ ከህዝቦች እስከ ሳር ያላቸው ሰዎች ሁሉም የማይቆረቁራቸው ጠዋት ተነስተው ቤተክርስቲያን አይሄዱም፣ ማህሌት ሰዓታት አይቆሙ፣ ኪዳን አያደርሱ፣ ሲመሽ ተንደርድረው እንደመጡ ይካደሙብናል፣ መቼ የእረፍት ጊዜ እናገኛለን በማለት አስተያየታቸውን አበርክተዋል። ሌላው አስተያየት ሰጪ ሲቀጥል እኔ የሚገርመኝ ሁሉም የእሳት ልጅ እንዴት ዓመት ይሆናል እኛ ቀደምት አባቶቻችንን የምናውቀው ማህሌት አድርሰው ኪዳን አድርሰው አስቀድሰው ተመልሰው ስራ ሰርተው ማታ ጊዜ ጸሎት አድርሰው ሲተኙ ነው የምናውቃቸው በማለት ገልጸዋል። አያይዘውም እንደገለጹት የእነርሱ በኪዳን በቅዳሴ መቀደሱ ለእኛም ይተርፈን ነበር። የአሁኑ ትውልድ እንኳን ቅድስናውን ሊተርፈን መጣላትና መነቋቆርን ቢተውልን በማለት ምሬቱን ገልጸዋል።
ዋላ ትውልዱን አምላኩን በሚጠይቀው ሰዓት መጎዳታችን ሳያንስ በእኛ እንዳያደርስብን ብለዋል። ሰላሙ ድራማ የተሰኘው አጋንንት በሰራው ውጤት መሆኑን ሰላሙ ድራማ በተሰኘው የፌስቡክ ገጽ ላይ አስታወቀ። ሰላሙ ስለ ስኬቱ ሚስጥር ሲገልጽ የሰው ልጅ በረባው ባረባው ጊዜውን እንዲፈጅ ካደረጉት በኋላ በሰላም የዋለን አምላክ በጸሎት ሳያመሰግኑ በፍጥነት ወደ አልጋው በመወርወርና እንዲተኙ በማድረግ ነው ብለዋል። በተጨማሪ አለ ሰላሙ ማለዳው ቤተክርስቲያን እንዳይሄዱ ብርድ ልብሶቻቸውን እንደ ትልቅ የጭነት መኪና በማክበድና ጣፋጭ መሰል እንቅስቃሴ በመልቀቅ መሆኑን ተናግረዋል። በዚህ በብዙ ሺህ የሚቆጠሩ ምዕመናን በእንቅልፍ ማሰሩ አስታውቋል። ለበለጠ መረጃ ሳይተኙ ጸልዩ ይህም ላይ እና ኮም ላይ እንገናኛለን በማለታቸው በመቀጠል ወደ ሪፖርተራችን ዜና እናልፋለን። አቶ ስጋ የተባሉ ግለሰብ በፈጸሙት ወንጀል ቅጣት አገኙ። አካልና ጤና ላይ ጉዳት የማድረስ ወንጀል መሆኑን እያወቁ አቶ ስጋ የተባሉ ግለሰብ የግል ተበዳይ በሆኑት ወይዘሮ ነፍስ ትዕቢትና አለመማር እና ፍላጎት ማጣት በተባሉት ድምፅ አልባ መሳሪያ እግራቸውን በመምታት እግራቸው እንዳይንቀሳቀሱ እያደረጉና ንቀት በተባለው ድንጋይ ጆሮአቸውን በመምታት ለጊዜው እንዳይሰማ አድርገዋል። ተከሳሽ ባደረሱት ጉዳት ከባድ የአካል ጉዳት ወንጀል ክስ ተከሰዋል። ወይዘሮ ነፍስ ክሳቸውን ለኢንስፔክተር ጸጸት አቅርበዋል። ኢንስፔክተር ጸጸት የወይዘሮ ነፍስ ቃልና የምስክሮችን ቃል ተቀብለው ከጨረሱ በኋላ የካህን ፍትህ መምሪያ መዝግበዋል። ካህን ፍትህ መምሪያ ለኢንስፔክተር ጸጸት የቀረበላቸውን መዝገብ ከመረመሩ በኋላ ወይዘሮ ነፍስን ወክለው ለንስሐ ከፍተኛ ፍርድ ቤት ክሱን አቅርበዋል። ንስሐ ከፍተኛ ፍርድ ቤት የአቶ ስጋን የእምነት ክህደት ቃል ሲጠይቁ ሁሉንም ወንጀል በዝርዝር ስላመኑ በቀን 30/11/2018 በዋለው ችሎት ቅጣት ሰጥተዋል። ቅጣቱን 16 ጽኑ እስራትና በገንዘብ ስግደት ጸሎት ተቀጥተዋል። በቅጣቱ ቅር የተሰኙ አቶ ስጋ ለንስሐ ጠቅላይ ፍርድ ቤት ቅሬታቸውን ማቅረባቸው ይታወቃል። ንስሐ ጠቅላይ ፍርድ ቤት ጉዳዩን ከመረመሩ በኋላ መሰረታዊ የሕግ ስህተት የለበትም በማለት ውሳኔውን ፍርድ ቤት አጽድተዋል። በመጨረሻም ወደ ስፖርት ዜና እናልፋለን። የዳዊት ቡድን ዛሬ ከጉያት ባደረገው ጨዋታ 1-0 አሸነፈ። ዳዊትና ጎልያድ ከባድ የተባለውና ሕዝብ በጉጉት ሲጠብቀው የነበረውን ጨዋታ በኤላ ሸለቆ ሜዳ ላይ አስተናግደዋል። በዚህም ጨዋታ ላይ የተደራጁና ብዙ ተጫዋቾች ያሉት የጎልያድ ቡድን ጨዋታውን ለማሸነፍ ተስፋ ነበረው። እነዚህም የጎልያድ ቡድን አሰልጣኝ የሆኑት አቶ ቅናት እንዲህ በማለት ተናገሩ። ዛሬ ከዳዊት ቡድን ጋር በምናደርገው ጨዋታ ሙሉ የማሸነፍ ተስፋ አለን። እነርሱ እንኳን እኛን ለማሸነፍ ቀርቶ ከእኛ ጋር መቅረባቸው ድፍረት ነው ሲሉ ገልጸዋል። እኛ እኮ ብቃት ያላቸው ተጫዋቾች ያሉ ፍልስጤማውያን ነን፣ እነርሱ ደግሞ ያልሰለጠኑ ዕብራውያን ናቸው። ስለዚህ የዳዊት ቡድንን ያለምንም ጥርጥር እናሸንፈዋለን፣ እንዲሁም በብዙ ጎል ልዩነት ነው በማለት ነበር የገለጹት። ጨዋታው ተጀመረ። ጎልያድ የቡድኑ ተጫዋቾችን አደራጅተዋልና ወደ ኋላ ወደፊት በማድረግ ኳሷን መቆጣጠር ጀመረ። በዚህም ሲቀጥል የጎልያድ ቡድን አንዱ የሆነው ትዕቢት በመጀመሪያ ጨዋታ አጋማሽ ጎሎችን ለማስቆጠር ቢሞክርም በትዕግስት ተከላካይነት መረብ ላይ ሳያርፍ ቀርቷል። ከእረፍት በኋላ ግን ጨዋታው የዳዊት ቡድን እየተቆጣጠረው መጣ። በተለይም የዳዊት ቡድን አጥቂ የሆነው እምነት የሚሞክሯቸው ኳሶች የጎልያድ ቡድንን በፍርሃት እንዲዋጥ አድርገዋል። በዚህም የተነሳ የጎልያድ ቡድን አሰልጣኝ አቶ ቅናት
የተከላካይ ቅያሬ ለማድረግ ተገደዋል። ተቀይሮ የገባው ክፋት ከዳዊት ቡድን የሚመጣውን ኳስ ለማስቀረት ቢሞክርም አጥቂ አቶ ትዕቢት ግን ጎል ለማስቆጠር ተሰምቷል። ኳሱ በመሃል ሜዳ ላይ መቀባበል ቀጠለ። በዚህም እያሉ የዳዊት ቡድን የመሃል ተጫዋች የሆነው ጽናት በግሩም ሁኔታ ከመሃል ሜዳ ጎል አስቆጠረ። የጎልያድ ቡድን የሆኑ ተጫዋቾች ሙሉ በፍርሃት ተዋጡ። ከጎሉ መቆጠር በኋላ ትዕቢትና ጓደኞቹ ተጭነው ለመጫወት ቢሞክሩ ከረፍት በኋላ ተቀይሮ የገባው ትህትና ከትዕግስት የተሻገረለትን ኳስ በግንባሩ ገጭቶ ጎል አስቆጠረ። ዳኛው ፍታውን ነፋ። ጨዋታው 1-0 በሆነ ውጤት ተጠናቀቀ። እምነት፣ ትህትና፣ ትዕግስትና ጽናት ይዞ የገባው የዳዊት ቡድን አስፈሪዎችን የጎልያድ ቡድን አንበረከከው። ይህም ለዕብራውያን በሙሉ ትልቅ ሐሴት ፈጠረ። ሲፎክሩ የነበሩት ፍልስጤማውያን ኀፍረት ተከናንበው ወደ መጡበት ዛሬ ማምሻውን ይመለሳሉ። ከዜናዎቹ ጋራ ወለተ ማርያምና ገብረ ኢየሱስ ነበረ። ቸር ቆዩ።